ይህ በሐኪም ሰለሞን አዳሙ እየተዘጋጀላችሁ የሚቀርብ የቅዱስ ሚካኤል የባህል ሕክምና ማዕከል ነው። ዛሬ ይዘንላችሁ የቀረብነው ፕሮግራም በሽታ የመከላከል አቅምን እንዴት እንጨምር የሚለውን ነው። ተከታተሉ። በሽታን ቀድሞ መከላከል ዋነኛው የሕክምና ክፍል ነው። አንደኛው የመከላከያ መንገድ ደግሞ የሰውነታችን በሽታ የመከላከል አቅምን መጨመር ነው። የትኞቹ ምግቦች ይህንን ሊያደርጉ እንደሚችሉ አብረን እናያለን። በሽታ መከላከል አቅምን የሚጨምሩ የምግብ አይነቶች የትኞቹ ናቸው? አንዳንድ ምግቦችን በበቂ ሁኔታ መመገብ ለሰውነት በሽታ የመከላከል አቅም የሚጨምሩ ብዙ ጥናቶች ያሳያሉ። ይህንን በማድረግም በቀላሉ ጉንፋን፣ ኢንፌክሽኖች እንዳያይዙን ይከላከላሉ። በጥናት ከተረጋገጡት ምግቦች ጥቂቶቹን እስቲ እንመልከት። የሲትረስ ፍራፍሬ ብዙ ሰዎች ጉንፋን ከያዛቸው በኋላ በሽታ የመከላከል አቅምን ለመጨመር በቫይታሚን ሲ የበለጸጉ ምግቦችን ያዘወትራሉ። ቫይታሚን ሲ ነጭ የደም ሴልን በመጨመር ከኢንፌክሽን ለመዋጋት ይረዳል። ይህም የሲትረስ ፍራፍሬዎች በቫይታሚን ሲ የበለጸጉ ናቸው። ከእነዚህም ውስጥም የወይን ፍሬ፣ ብርቱካን፣ መንደሪን፣ ሎሚ ይጠቀሳሉ። ሰውነታችን ቫይታሚን ሲን ስለማያስቀምጥ ዕለት ተዕለት መወሰድ ይኖርበታል። ቀይ የፈረንጅ ቃሪያ ከሲትረስ ፍራፍሬዎች ቀይ የፈረንጅ ቃሪያ 3 ጊዜ የበለጠ የቫይታሚን ሲ መጠን ይይዛል። እንዲሁም በቤታ ካሮቲንም የበለጸገ ነው። ይህንንም ሰውነታችን ወደ ቫይታሚን ኤ በመቀየር የአይንና የቆዳ ጤንነትን ይጠብቃል ማለት ነው። በሽታ የመከላከል አቅምንም ከመጨመሩ ባሻገር ቫይታሚን ሲ ጤናማ ቆዳ እንዲኖር ያደርጋል። የአበባ ጎመን አበባ ጎመን በቫይታሚን ኤ፣ ሲ እና ኢ፣ ሚኔራል፣ ፋይበር እና ሌሎች አንታይኦክሲዳንቶች የተሞላ የአትክልት አይነት ነው። ይህ አትክልት በጣም ጤናማ ከሚባሉትም ይመደባል። የጤና በረከቶቹን ላለማጣትም የአበባ ጎመንን ብዙ ማብሰል አይመከርም። ጥናቶች እንደሚያሳዩት መቀቀልም የተሻለ እንደሆነ ይነገራል። ነጭ ሽንኩርት ነጭ ሽንኩርት በዓለም አቀፍ ደረጃ የሚወደድ ተክል ነው። በስልጣኔዎቹ ውስጥ ነጭ ሽንኩርት በሽታን በመከላከሉ ዘርፍ ግንባር ቀደም ነበር። ጥናቶች እንደሚያሳዩት ነጭ ሽንኩርት የደም ስር የመዝጋት ወይም የመጠጠር አቅምን ይቀንሳል። ዝንጅብል ከታመምን በኋላ የምንዞርበት ሌላው ጠቃሚ የምግብ አይነት ነው። የሰውነት መቆጣት በመቀነስ የጉሮሮ መክሰልና ኢንፌክሽንን ለመዋጋትም ይረዳል። እንዲሁም የማቅለሽለሽ ስሜትንም ይቀንሳል። በተጨማሪም ህመምን የመቀነስ የደም ውስጥ ስብ መጠንን የመቀነስም ባህሪ አለው። ቆስጣ ከቫይታሚን ሲ በተጨማሪ በብዙ አንታይኦክሲዳንቶች እና ቤታ ካሮቲን የበለጸገ ነው። እነዚህም የሰውነት በሽታን የመከላከል አቅምን ይጨምራሉ። ቆስጣም በውስጡ ያሉትን ንጥረ ነገሮች እንዳያጣ ብዙ መብሰል የለበትም። እርጎ ማጣፈጫ ያልገባበት እርጎ እጅግ ጠቃሚ እንደሆነ ይነገራል። እርጎ የቫይታሚን ዲ ምንጭ ነው። ቫይታሚን ዲ የሰውነትን በሽታ መከላከል ስርዓት በማስተካከል በተፈጥሯዊ መንገድ በሽታ የመከላከል አቅምን ይጨምራል። እርድ ይህ ቅመም የሰውነትን መቆጣት ስለሚቀንስ ለአርትራይተስ በሽታ ለዓመታት ሰዎች ሲጠቀሙበትም ይታያል። ውጤቱም አስደናቂ ነው። እርድ በውስጡ በከፍተኛ መጠን ኩርኩሚን የተባለ ንጥረ ነገርን ይይዛል። ይህም ቀለሙ ቢጫ እንዲሆንና በእንቅስቃሴ ምክንያት የሚመጣ የጡንቻ ጉዳትን እንደሚቀንስ ይነገራል። በተጨማሪም ንጥረ ነገሩ በጥናት የተረጋገጠ በሽታ መከላከል አቅምን የመጨመርና በቫይረስ የሚመጡ በሽታዎችን ለመቋቋም እንደሚረዳ አሳይተዋል። አረንጓዴ እና ጥቁር ሻይ ፍሌቮኖይድ በተባለ አንቲኦክሲዳንት የተሞላ ነው። አረንጓዴ ሻይ ከጥቁር ሻይ በተሻለ ተጨማሪ ሌሎች ኃይለኛ አንቲኦክሲዳንቶችንም በውስጡ ይይዛል። ይህም የሰውነትን በሽታ መከላከል ስርዓት እንደሚያግዝ ይነገራል። እንዲሁም አረንጓዴ ሻይ ሊኢታቲናያይን የተባለ አሚኖ አሲድ ምንጭ ነው። ይህም ጀርምን ለመዋጋት የሚያስፈልግ ውህድን በመጨመር ሰውነትን እንደሚያግዝ ይነገራል። ፓፓያ ሌላው በቫይታሚን ሲ የበለጸገ ፍራፍሬ ነው። በተጨማሪም ፓፓያ የምግብ መፈጨትን ስርዓትን የሚያሳልጥ እና ሴሎችን መቆጣት የሚቀንስ ውህድ አለው። ፓፓያ በውስጡ ፖታሽየም፣ ማግኔዥየም እና ፎስፌት ስለሚይዝ ለጤና እጅግ ጠቃሚ ነው።
እንግዲያው ለበለጠ መረጃ ወደ ቅዱስ ሚካኤል የባህል ሕክምና ጎራ በማለት ሐኪም ሰለሞን አዳሙን ያማክሩ። አድራሻ ቦሌ ሚካኤል በዋናው በር መግቢያ ደሴ ህንፃ ፊት ለፊት። ስልክ ቁጥር 0989020202 ወይም 0911810736